ምን ተማርኩ መሰላችሁ ከዚህ ነገር? በቃ የሆነ ሰውን መደገፍ አያስፈልግም። በቃ መደገፍ ያለብን ፈጣሪ ነው። በእውነት እግዚአብሔርን ነው መደገፍ ያለብን። ጥለው ማይጥለን እሱ ነው። ሰው በቃ እንደዚህ ነው። ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ የእድሜን ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው ያለውን እቺ ያለው መጭካ ሰላም እንዴት ናችሁ ቤተሰቦች እንዴት ናችሁ? ከረጅም ጊዜ በኋላ መጥቻለሁ። ያው ሰሞኑን ትንሽ ጥሩ ስሜት ላይ አልነበርኩም፣ ለዛ ነው የጠፋሁት። ያው አሁን ጥሩ ስሜት ላይ ነኝ ማለት አይደለም። በርግጥ ግን ያው የተፈጠረውን ነገር ለእናንተ አዲስ ነገር አይደለም፣ ማስረዳት ያው አይጠበቅብኝም። ግን ያው እኔ ህይወት ላይ የሆነው ነገር በጣም የሚደብር ነገር ነው። ታውቁታላችሁ አብዛኞቻችሁ። እና ነገሮች በጣም ለኔ ጥሩ አልነበሩም። ይሄንን ሳምንት በጣም ከባድ ነገር ላይ ነበርኩኝና በቃ ቪዲዮ መስራት አይደለም ሶሻል ሚዲያ ራሱ በጣም አስጠልቶኝ ነበረ። ዩቲዩብ ላይ መምጣት በጣም ነበር የደበረኝና ለዛም ነበር የጠፋሁት። ግን ያው አንዳንድ ጊዜ ይሄ ያላሰብነው ነገር እንደጠበቅነው ሳይሆን ሲቀር በጣም ይገርማል። እኔ ማንም ዩቲዩብ ላይ እኔ ይሄን ያህል ለኔ ብሎ የሚቆረቆር ሰው አለ ብዬ አላስብም ነበርና ግን እንደዛ አይደለም። እኔ ለካ ከፍቅር ጋር ብቻ ነበረ መስራት እኔ የሚመቸኝ እና የምፈልገው። ግን በቃ የሆነ ለካ እኔም ሰው አለኝ። የምር ብዙዎቻችሁ በውስጥ ዳጊ ናፍቀናል ምናምን ሜንሽን እያደረጋችሁኝ ስትፖስቱኝ አየው ምናምን በዩቲዩብ ናለን እያላችሁኝ ነበርና እኔ ደግሞ ዩቲዩብ ላይ ብቻዬን ምንም አቅም ያለኝ አይመስለኝም እና ከዛ አንፃር ነበር እስከዛሬም ያልመጣሁትና በመጀመሪያ ደረጃ እንደ ወንድማችሁ አይታችሁኝ ዳጊ ጠፍተሃል፣ ዳጊ እንድትመጣ እንፈልጋለን ስላላችሁኝ በጣም አመሰግናለሁ። እናም ይኸው መጥቻለሁ ለእናንተ ክብር ስል። በሁለተኛ ደረጃ ደግሞ ያው የተፈጠረው ነገር በጣም ከባድ ነው። ሰውን አውቀዋለሁ ማለት አትችሉም። ያው ዛሬ ጥሩ የነበረ ሰው ነገ ደግሞ ሌላ ባህሪ ያሳያልና በጣም ነው የሚገርመው። እኔ አሁን ላይ ስለኔና ፍቅር ያለን ነገር ሳስበው በጣም ይገርመኛል። የሆነ ህልም ነው የሚመስለኝ። እውነት ለመናገር ከኔ ወጣ ሌላ ሰው ጋር ሄዳ ከሌላ ሰው ጋር ደስተኛ ሆና እየሰራች ነው ማየቴ በጣም ነው የጎዳኝ። ግን በቃ ህይወት እንደዚህ ናት። እንደዚህ አይነት ሰዎች ሰው ማለት ይሄ ነው። በቃ እንደምታስቡት አይደለም። ዛሬ ጥሩ ነው፣ ነገ እስከዛሬ የምናወራው ነገር ሁሉ የምትለኝ ነገር ሁሉ ምናምን ከነዛ ነገር ሁሉ ፌክ ነበሩ ማለት ነው። እና በጣም ነው የሚደብረው እውነት ለመናገር። ግን ምንድነው መሰላችሁ ያው እኔና ፍቅር አብረን እንሰራለን። ጥሩ ስሜት ነበረኝ ለሷ። እሷ ደግሞ ያው ጥሩ ስሜት እንደነበራት ነበር ማቀው። ግን አይደለም፣ እንደዛ አይደለም። ተሳስቻለሁ። ከኔ ይልቅ በልቧ ላይ ሌላ ሰው እንደምትወድ መቼም ያን ሰው በማንም እንደማትቀይረው የመጀመሪያ ምናምን ብቻ ይሄ የሆነ እኔ ላይ ድራማ ነበር ሲሰራ የነበረው። ወይ ደግሞ እኔም ከነበርኩበት ሰላማዊ ህይወት ጥሩ ከነበርኩበት ምድር ላይ ሰው እንዳለኝ ከኔ ጋር አብራ መስራት እንደምፈልግ እኔም መለወጥ እንደምችል አሪፍ የሚባለውን መንገድ አሳይታኝ ከዛ ጥሩ መንገድ ላይ መጓዝ ከጀመርን በኋላ ነው ጥላኝ ሄደችው እና በጣም ይደብራል። እንደዚህ ሳወራ በጣም ብዙ ነገር ችዬ ነው እና ከብዙ ጊዜያት በኋላ ራሴን በቃ አስለምጄው ነው እንጂ በጣም ስሜቴ ልክ አልነበረም። ሰሞኑን እንደዚህ ቁጭ ብዬ ማውራት ሁሉ አልችልም ነበርና አሁንም ቢሆን
በጣም ደብሮኛል። ግን ያው ከዛሬ ነገ የተሻለ ይሆናል በሚል የተቀመጥኩት እና አሁን ላይ የሆነ ውስጤ ላይ ግራ የሚገባ ስሜት አለ። ምንድነው መሰላችሁ? እንዴት ይሄ ሁሉ ድራማ ሊሰራ ቻለ? በመጀመሪያ ደረጃ። ሁለተኛ ነገር ላይ ያ ሁሉ የምታወራልኝ እኔና ፍቅር ብዙ የምናወራቸው ነገሮች ነበሩና እነዛ ነገሮች በአንድ እንዴት እንደዚህ በአንድ ሌሊት እንዴት ሊቀየር ቻለ? በአንድ ቴክስት እንዴት ሴት ልጅ በአንድ ቴክስት እንዴት ትሄዳለች? አፈቅራለሁ እንዴት እስከዛሬ ድረስ የት ነበረ? እና እንዴት በአንድ ቴክስት በአንድ ጊዜ በአንዴ እንደዚህ ሊሆን ቻለ? ወይስ ደግሞ እስከዛሬ ያወሩ ነበር ወይ? እኔ ደግሞ እስከዛሬ እንዴት አንድ ፍንጭ እንኳን ማየት አልቻልኩም። አብሬያት ነው ሙለው፣ አብረን ነው የምንሰራው፣ አብረን ነው የምንዝናናው። የተለየ ቦታ እንኳን ስትሄድ ነግራኝ ነው። ይሄ የተለየ ቦታ እንኳን የምትሄድ ከሆነ እኔ አውቄ ነው የምትሄደውና ይሄን ያህል የምትደብቀኝ ሰው አይደለችም እና እኔም መሄድበትን እነግራታለሁና እንዴት ሰው ስታገኘው እንኳን በስልክም ስታወራ ሰምቼ አይቼ የማላውቀውን ነገር ነው ድንገት በአንድ ስልክ የኔ የምለው ሰው አለ እሱን በማንም አልተከው ምናምን እና አንደኛ እንደዚህ አይደረግም። አብሯት ላለው ልጅ የምናገረው ነገር ምንድነው? እንደዚህ አይደረግም። ምናልባት እሷ ለአንተ ጥሩ ስሜት ሊኖራት ይችላል፣ ግን መጀመሪያ ላይ የት ነበርክ? የሰው ልጅ በችግርም በጥሩም በመጥፎም ጊዜ አብሮ ሲሆን ነው እንጂ የሆነ ሰው አሪፍ በሆነ ሰዓት ሰው ይዞ ሰላማዊ ሰው በሆነ ሰዓት ላይ አይደለም እንደዚህ አይነት ቴክስቶችን መላላክ ያለባችሁ ሁለታችሁም ማለት ነው። አንቺም ብትሆኚ ደግሞ ማንም እንደሌለ በዙሪያሽ ነበር የማውቀው እና እኔም እንደዚህ አይነት ኩዌሽን ላቀርብ የቻልኩት ካለን ቅርበትና ካለን መላመድ አንጻር ነው እንጂ እኔ ፍቅር ለኔ እህቴ ብትሆን ነበረ መመርጠው። ግን የሆነ አንዳንድ ጊዜ ያለ አይደል መቀራረባችሁ ወደ ሌላ ነገር ይሄዳል እና የሆኑ ስሜቶች እየመጡብኝ ነበር ለሷ የሆነ ጥሩ የሆነ ስሜቶች ብቻ ከዛ አንጻር ነበርና ግን በአንድ ጊዜ እኔ ለኔ የምለው ሰው አለ ምናምን አንተ ጋር እንደዚህ የሆንኩት ሚስጥሬን መናገር ስለማልፈልግ ነው፣ ማንም ሪሌሽን እንዲያውቅ አልፈልግም ምናምን አለችኝና እስከማውቀው ድረስ እንደዚህ የሚያስደብቅ ጉዳይ የለም። ፍቅረኛ ቢኖራት ብትነግረኝ መልካም ነበር። እኔም ለሷ ቢኖረኝ እነግራታለሁ እና እንደዚህ አይነት መደባበቅ አያስፈልግም። ሁለተኛ ደረጃ ደግሞ አሁን ላይ በቃ ምንም ይሄ ትውትን ያደረገችኝ በቃ እንዴት ልበላችሁ፣ ቪዲዮ አልሰራም ካልኳት ቀን ጀምሮ ትተኛለች። እንደዚህ አይደረግም። ሰው ምንም ቢሆን ጥሩም መጥፎም ጊዜ አብረን አሳልፈናልና ቢያንስ የሆነ ዳግም ምን ላይ ነው ዳግም እንዴት ሆነ መባል አለበት። በቃ እንደዚህ ትታኝ ነው ሄደችው። ሌላ ላይፍ ነው በቃ ይሄን ላይፍ ትታ ሌላ ላይፍ ነው የጀመረችውና በጣም ነው የሚደብረው። እንደዛ በቃ ሰው ማለት ይሄ ነው። ያውሉ ነገር ያውሉ ጊዜ ያውሉ ነገር አብረን ያሳለፍናቸው ነገሮች ሁሉ ቀልድ ናቸው ማለት ነው። በቃ እንዲህ ባንድ የሚረሱ ነገሮች ናቸው። ምንም ቢሆን የሰው ልጅ ጥሩም መጥፎም ጊዜ ያሳልፋል። ለዛ ጊዜ ሲባል እንኳን ተደውሎ እንዴት ነህ ምን ላይ ነህ? እኔ ሁሉ ጊዜ ቪዲዮ ሳልሰራ ስቀር ኦዲየንሶች ናቸው ዳጊ ጠፍተሃል እያሉ ፎቶዬን ሲለቁና በውስጥ ቴክስት ያደርጉልኝ የነበሩት። ሌላ አንድም ሰው ከነሱ ውጪ ፍቅር ደውላ ዳጊ ምን ሆነ ነው ቪዲዮ ማሰራው አላለችኝ እና በጣም ያዘንኩት በእውነት ለምን ነገር። ሁለተኛ አሁን ላይ ግልጽ ያልሆነልኝ ነገር አለ። ያው በእርግጥ እሷ ነግራኛለች እኔ ፍቅረኛ አለኝ አንተ ጓደኛዬ ነህ እንጂ እንደዚህ አይነት ነገር ካንተ ጋር አልፈልግም ብላኛለች። ግን እኔ ያልተዋጠልኝ ነገር አለ። እሱን ነገር ማጣራት ፈልጋለሁ። እንደ ወንድ ልጅ
ለምንድን ነው የሁሉ ነገር ድራማ የተሰራብኝ? አልደረስኩም እሷ ላይ ብቻዬን ሰላም የሆነ ቦታ ላይ ነበርኩኝ። መጣች፣ ወደ ህይወቴ ገባች፣ ነገሮችን በሌላው ያሳየችኝ። ኦኬ ብዬ አብረን መስራት ጀመርን። ከዛ በኋላ ነው እንደማይተዋወቅ ሰው እኔ ፍቅረኛ አለኝ ምናምን ነገር አለች። እኔ ደግሞ ፍቅረኛ ካለው ሰው ጋር እንደዚህ አይነት ኮኔክሽንም እንዲኖረኝ አልፈልግም። ግልጹ ነገር ይሄ ነው። እዛ ጋር ፍቅረኛ ያላትን ሴት ሳቀፍና ስስም የሚሰማኝ ስሜት እኔ የሆነ ጀስት ቺት እንዳረኩ ነው የሚሰማኝ። እና ለምን ያን ታደርጊያለሽ? ለምን ቀድመሽ አልነገርሽኝም ነው ግንኙነቴን ለማስቆም ያልኳት እንጂ በዚህ ጥላኝ እስክትሄድ ድረስ የሚያዘጋ ነገር አይደለም። እና አንድም ቀን እንኳን ደውላልኝ አታውቅም። ከዛን ቀን ከተለያየን ቀን ጀምሮ ተደዋውለን አናውቅም፣ ተገናኝተን አናውቅም። በቃ ረስታኛለች፣ ትተኛለች። አሁን እናንተ ከብዙ ትወታ በኋላ ዛሬ በዩቲዩብ የመጣሁትና እና እኔ ዩቲዩብን ራስ ትቼው ነበርና ብቻ ብዙ ነገሮችን ያየሁት የተውኩትን ነገር የጀመርኩት በሷ ነውና አሁን ላይ በጣም ነው ያለውበት ስሜት በጣም ግራ የሚያጋባ ስሜት ነው። አልገባችሁ? በጣም ነው የሚደብረው። ያው በእኔ ስሜት ሆናችሁ ትረዱኛላችሁ ብዬ አስባለሁ። ግን አሁንም ቢሆን በጣም ፈጣሪን የማመሰግነው ነገር ፍቅር ጥላዬን ብትሄድም በጣም መልካምና ጥሩ የሆኑ ወዳጆችን እንዳፈራ አድርጋኛለች እና በመጀመሪያ እናንተ ኦዲየንሶች በጣም ነው የማመሰግነው። ስጠፋ የት ነህ እያላችሁ የምትፈልጉኝ እንደ ወንድማችሁ ሲደብረኝ አይዞ ዳጊ ያልፋል እያላችሁ የምታጽናኑኝ እናንተ ናችሁና በጣም አመሰግናለሁ ሁላችሁ። ምን ተማርኩ መሰላችሁ ከዚህ ነገር? በቃ የሆነ ሰውን መደገፍ አያስፈልግም። በቃ መደገፍ ያለብን ፈጣሪ ነው። በእውነት እግዚአብሔርን ነው መደገፍ ያለብን። ጥለው የማይጥለን እሱ ነው። ሰው በቃ እንደዚህ ነው። እና አሁን እኔ ልናገር የመጣሁት በጣም አመሰግናለሁ። የሆነ ነገር ጥሩ ያለው ነገር ሲፈጠር አይዞ ዳጊ ያልፋል ያላችሁ እኔን ሰፖርት የምታደርጉኝ ቤተሰቦች በጣም አመሰግናለሁ። ብቻዬን እንግዲህ እንደዚህ ብቻዬን መምጣት ምን ያህል ለኔ እንደሚያስጠላ አልገባችሁ። በእውነት በጣም ነው የሚያስጠላው። እና አሁን ላይ የተፈጠረውን ነገር ማጣራት ፈልጋለሁ። ለምን እንደዚህ እንደሆነም አልገባኝም። ነገሮችን ቀስ ብዬ ረጋ ብዬ ከስር መሰረታቸው ለማጣራት አስቤያለሁ። እናንተም ታግዙኛላችሁ። ታም በኋላ እንግዲህ የምለቃቸው ቪዲዮዎች ያው ብቻዬን ሆኖና እስቲ እናንተም ደግሞ የምትሉኝ ነገር ካለ እንደ ወንድማችሁ በኮሜንትም በኢንቦክስም ሀሳባችሁን ንገሩኝ። አሁን ላይ ጥሩ ያልሆነ ስሜት ላይ ነው ያለሁት እና እኔ አሁን ዩቲዩብ ላይ ከሰው ጋር መምጣት ቀላል፣ ሌላ ሰው ይዤ መምጣት እችላለሁ፣ ግን አልፈለግኩትም። በቃ የሆነ ገባችሁ አይደል? እናንተ የለመዳችሁኝ ዳግም አለ እና ያንን ዳግም እናንተ ሌላ ስሜት ላመጣ አልፈለግኩም እና በጣም ነው ግራ የሚያጋባ ስሜት ላይ ነው ያለሁት። እኔ እየሆነ ያለው ነገር አልገባኝም። ምናልባት እኔ ያለሁበት ስሜት ሊሆን ይችላል እና እስቲ እናንተ የገባችሁ ነገር ካለ እኔ ያልታየኝ ነገር ካለ እንደው ፕሊስ ኦዲየንሶች በኮሜንትም በኢንቦክስም የሆነ ነገር ብታሳዩ እንደ ወንድም ዳጊ ይሄ ነገር ለዚህ ነው የሆነው እከሊ ጋር የወደችው እንደዚህ ነው ምናምን የሚል ነገር እስቲ ብታስረዱኝ ደስ ይለኛል እንጂ አሁን ላይ ጭንቅላቴ ልክ አይደለም። የተለያየ ሀሳብ ነው እያሰበብኝ ያለውና እና ዛሬ ባጭሩ ጠፍቼ ስለነበረ ያለውን ነገር ባጭሩ አስረዳችሁ ብዬ ነው የመጣሁት። እኔ እንጂ ዩቲዩብም ትቼው ነበርና እስቲ ብቻ ከእግዚአብሔር ጋር ሁሉም ነገር ይስተካከላል። ለማንኛውም በእናንተ ቃል መሰረት መጥቻለሁ። በተረፈ እንግዲህ ከእግዚአብሔር ጋር እንዴት የሚሆነውን ነገር ቀጣዩን ነገር አብረን እናያለን። አመሰግናለሁ።